የማህፀን ወደ ውጭ መውጣት ማለት የማህፀን ወይንም ደግሞ የዳሌ አካላት አንድ ወይንም ሁለት ወይንም ከዛ በላይ የዳሌ አካላት ቦታቸውን የተፈጥሮ ቦታቸውን ለቀው ዝቅ ብሎ መገኘት ወይንም ደግሞ ወደታች መውረድ ማለት ነው እና ዋናው መንስኤያቸውን ስናይ ይሄ ነው ተብሎ የሚገለጽ ምክንያት ባይኖረንም አጋላጭ ምክንያቶች ብለን የምንወስዳቸው ወይንም ደግሞ መንስኤዎች አሉ። ብዙ ጊዜ በምጥ መውለድ፣ ምጥ መቆየት ወይንም ደግሞ ረጅም ጊዜ መቆየት፣ ብዙ ልጆች መውለድ፣ እርግዝናም ራሱ እንደ አጋላጭ ምክንያት ወይንም ደግሞ አጋላጭ መንስኤ ብለን ልንወስድ እንችላለን። ሌላኛው በወሊድ ጊዜ መሳሪያ መርዳት፣ የኦፕሬቲቭ ቫጃይናል ደሊቨሪ የምንለው በፎርሴፕስ ደሊቨሪ ሊሆን ይችላል ወይንም ደግሞ ቫኪዩም ደሊቨሪ ሊሆን ይችላል። እነዚህ አጋላጭ ፋክተሮች ወይም ደግሞ ምክንያቶች ብለን ልናስብ ወይም ልንወስድ እንችላለን። የእኛ ታካሚ እድሜዋ ትንሽ የመውለጃ እድሜ ክልል የሚገኝ ነው። የምጡም ቆይታ ረዘም ያለ ጊዜ እንደሆነ ነበረ የነገረችን እና ያ ዋነኛ አጋላጭ መንስኤ ነው። ብዙ ጊዜ የተለመደው ከዚህ በፊት ለእንደዚህ አይነት ህክምና ምንድን ነው ማህፀንን ሙሉ ለሙሉ በሰርጀሪ ማውጣት ነው። ለእንደሱ አይነት ደግሞ እጩ ወይም ደግሞ ካንዲዴት አይደለች። መውለድ ትፈልጋለች፣ ብዙ ልጆችን መውለድ ነው የምትፈልገው እና እንደ ድሮ ሰርጀሪ መስራት ወይንም ደግሞ ማህፀን ማውጣት አሁን አንመክርም። ለእንደዚህ አይነት እድሜ ክልልም ብቻ አይደለም፣ እድሜያቸውን ገፋ ላለም ቢሆን ማህፀን ሲወጣ የወጣውን ወይንም ደግሞ የላላውን ክፍል ብቻ ወደ ቦታው ማስተካከል ህክምና ነው አሁን ያለው፣ ወይንም ደግሞ ሪኮንስትራክቲቭ ሰርጀሪ የምንለው ማለት ነው። የማህፀን ክፍል መላላት የምንላቸው በሶስት ዋና ዋና ክፍሎች ልንከፍላቸው እንችላለን። የፊተኛው፣ የላይኛውና የኋለኛው የማህፀን ክፍል የደገፈው ወይንም የላላው ክፍል ብለን መክፈል እንችላለን እና የእሷ በአጋጣሚ የላይኛው ብቻ ነበር ሞር ዶሚኔት አድርገው ወደ ውጭ የወጣው እና ያንን የወጣውን ሙሉ ለሙሉ ማህፀንን ሳናወጣ ወደ ተፈጥሮ ቦታ ማስተካከል ነበር ሰርጀሪ ፕላን ያደረግነው እና በአጋጣሚ የላላውን ክፍል ወደ ቦታው አስተካከል። ከዛም በኋላ ሁሉም ነገር መልካም ሆነ፣ ተስተካከለ፣ ጽንሱም ተፈጠረ። አጭር ጊዜ ነበር ኦፕሬሽኑ ማህፀን ማስተካከሉ የተሰራው። በዛ ውስጥ ነው ጽንሱ የተፈጠረው። ሙሉ ለሙሉ ማህፀን ወጥቶ ከተስተካከለ በኋላ የግድ ኦፕራሲዮን የሚባል ህግ የለም። የሚመከረው እናትየዋ ካመነችበት በምጥ ሞክራለሁ ካለች አማራጭ እንሰጣታለን። አይ ይቅርብኝ ያባበስብኛል ብላ ካመነችበት ደግሞ የሌላኛው አማራጭ በኦፕራሲዮን ወልድ ነው የሚመከረው እና በአጋጣሚ የእኛን ታካሚ ምንድን ያደረግነው እድል ሰጠናት፣ መረጠች የተሻለውን እሷ ይሻለኛል ብላ ያመነችበትን። እንደ ባለሙያም እኛ መምከር ያለብንን መከርን። በአጋጣሚ በኦፕራሲዮን መረጠች፣ በኦፕራሲዮን ሰራንላት። ሁሉም ነገር መልካም ነው ማለት ነው። የመጀመሪያ በምጥ ነው የወለድኩት። እሷ ስወልድ ነበር ማህፀኔ የወጣው። እሷ ስወልድ ማህፀኔ ወጥቶ ሰርጀሪ ተሰርቻለሁኝ። ከዛ አሁን ደግሞ እቺ ወልጃለሁኝ ማለት ሁለተኛ። ዶክተር መስፍን ይባላል። በጣም ጥሩ ሰው ነው። እሱ ነበር ክትትል ሲያደርግልኝ የነበረው። አልሐምዱሊላህ ካላህ በታች የእሱም ክትትል ተሳክቶልኝ ልጅ አቅፌያለሁ ማለት ነው። ዶክተር መስፍን በጣም አመሰግነዋለሁ። እኔ እሱ እንደ ዶክተር ሳይሆን እንደ ወንድም ነው እንትን የምለው። በጣም አመሰግነዋለሁ። ነርሶቹም አላህ ይስጣቸው፣ ጥሩ ነርሶች ናቸው።